ሕይወት ዘላለማዊ ጸጋ ያገኛችሁ የክርስቶስ ቤተሰቦች ዛሬ በእግዚአብሔር መልካም ፈቃድ የምናጠናበት የትምህርታችን ክፍል በዮሐንስ ወንጌል በምዕራፍ 3 ከቁጥር 10 ጀምሮ የተነበበውን ቃል ነው። ይሄ ቃል ወይም ደግሞ ይሄ ሳምንት ዘወረደ ተብሎ ይታወቃል። ካሉት 8 ሳምንታት የመጀመሪያው ሳምንት በዚህ ስያሜ ይታወቃል። ቅዱስ ያሬድ በጾመ ድጓው መግቢያ ላይ ሃሌሉያ ያለና የሚኖር ዘወረደ ላዕሉ አይሁድ በቃሉ ወሚመ እያይመሩ እግዚአ ኩሉ ዘያሃዩ ቃሉ ብሎ ቅዱስ ያሬድ ተናግሮታል። ምን ማለቱ ነው? ከሰማይ የወረደ ኢየሱስ ክርስቶስ ከሰማይ የወረደውን ዓለምን የሚታየውን ሁሉ የማይታየውን ሁሉ በቃሉ የፈጠረ ሕያው ያደረገውን እሱን አይሁድ አላወቁትምና ሰቀሉት። ወሚመ እያይመሩ ማለት አላወቁትምና ነው። በዚህ መራሌ ሳምንት ወንጌሉም የዮሐንስ ወንጌል ምዕራፍ 3 ከቁጥር 10 ጀምሮ ያለው ነው። በዚህ ቃል ላይ ሁለት ዋና ዋና መሰረታዊ ነጥቦችን እናገኛለን። ሶስተኛ ምሳሌ፣ አንደኛው ጌታችን ኢየሱስ ክርስቶስ በዚህ ወንጌል ላይ የሚነጋገረው በዚህ ቁጥር 10 ጀምሮ ያለው እስከ ቁጥር 12 ድረስ ይሄ ነጥብ የሚያሳየን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ብዙ ታምራቶችን አድርጓል። እዚህ ላይ ደግሞ እየተነጋገረ እያስረዳ ያለው በወቅቱ ሰዎችን አይሁዳውያንን ይመራ ለነበረው ለአይሁድ አለቃ ኒቆዲሞስ ለሚባለው ነው። ይህን ቃል የሚነግረው ኒቆዲሞስ በሌሊት ወደ ጌታ ሄዶ ጌታችን ኢየሱስ ክርስቶስ ስለሚያደርገው በጎና መልካም ነገር ከሰማይ ከወረደ በቀር እግዚአብሔር ክብር ካልተሰጠው በቀር ይህን ማድረግ የሚቻለው የለም እያለ እየተነተነ ይጠይቅ ነበረ። ጌታችን ኢየሱስ ክርስቶስም ብቻውን ስለሄደ ብቻውን ነው ብሎ የአንድ ሰው ትምህርት አይደለም ያስተማረው፣ አስደናቂ የሆነውን መለኮታዊ ትምህርት ነው የነገረው። ወደ ኋላ ስንመጣ ሰው በሚታይ በሚዳሰስ ከእናት ከአባቱ ይወለዳል። በኋላ ደግሞ ድጋሜ እኛ በማንዳስሰው በምናየው በምንዳስሰው ውሃና ካህን ተወልዶ ተጠምቆ በማይዳሰሰው ያው በሆነው በኢየሱስ ክርስቶስ ሲያምን ደግሞ ያኔ ድጋሜ የእግዚአብሔር ልጅ እንደሚሆን በመንፈስ ቅዱስ እንደሚወለድ እያስረዳው ነበረ። ለዚህ ነው ቁጥር 10 ላይ ገብታችሁ ስትሄዱ ወደ ኋላ ያለውን ካልተረዳችሁት የመጽሐፉን ሐሳብ አትረዱትም ማለት ነው። ዳግመኛ ልትወለዱ ወይም ደግሞ ኢየሱስ መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን ያለው ምን ስላለ ነው የሚለው ሁለተኛ ወደ ኋላ ተመልሶ መረዳት ያስፈልጋል። የሰው ልጅ ከእግዚአብሔር መወለድ የሚወለድ መሆኑን አታውቅም ወይ ነው። መምህር ነህ ግን ይህን እንዴት አታውቅም ነው እያለ እየገሰጸ ያለ። ምክንያቱም ዛሬ በዛ ዘመን ብዙ መምህራን ነበሩ የማያውቁ ነገር ግን በሰዎች ዘንድ የታወቁ፣ ብዙ ነቢያት ነበሩ በእግዚአብሔር የማይታወቁ በሰዎች ዘንድ የሚታወቁ። አስቸጋሪ ዘመን ስለነበረ በዚህ ወቅት ይህን ኢየሱስ ክርስቶስ አንተ መምህር ነህ፣ መምህር ከሆንክ እንዴት ይህን አታስረዳም ብሎ ጠይቆታል። ዛሬም በዚህ ዘመን ብዙ በሰዎች ዘንድ የሚታወቁ የሚያስጨበጭቡ ሳር ቅጠሉ መምህር ሆኗል። ግን መምህር ሁሉ ያውቃል ማለት አይደለም። የሚያውቁ የሚረዱ የሚያስረዱ እነሱን ለይቶ ማየት ያስፈልጋል።
ከኢየሱስ ክርስቶስ ሐሳብ ያልተለየ ከኢየሱስ ክርስቶስ ቃል ልዩ ያልሆነ ነገር የሚናገር እሱ የኢየሱስ ክርስቶስ አስተማሪ ነው ማለት ነው። ቅድም በመጀመሪያው ዲያቆን ላይ የተነበበ የወንጌል ቃል አለ። ምንድነው የመልእክት ቃል? ልዩ በሆነ በእንግዳ ትምህርት አትወሰዱ ይላል። ስለዚህ ልዩ የሆነ እንግዳ ትምህርትን የሚያመጡ መምህሮች አሉ ማለት ነው። እንግዳ የሆነ ነገር የሚናገሩ ከእግዚአብሔር ዘንድ ያልታየ የማይታወቅ እግዚአብሔር ያላዘዘውን እንዳዘዘ አድርገው የሚናገሩ ደፋሮች ስላሉ ቅዱስ ጳውሎስ ለዕብራውያን እንግዳ ልዩ በሆነ በእንግዳ ትምህርት አትወሰዱ ብሎ አስተምሯልና እንግዳ ትምህርትን የሚያመጡ እነሱም መምህራን ተብለው ስለሚጠሩ ይህን እንዴት አታውቅም? ያየነውና የሰማነውን እንናገራለን፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም አለ። ከሰማይ ከወረደው በቀር ከሰማይ የወረደው ኢየሱስ ክርስቶስ ነው። የእግዚአብሔር አብ ልጅ የድንግል ማርያም ልጅ ድኅረ ዓለም ያለ እናት ከእግዚአብሔር አብ የተወለደ ከዓለም በኋላ ደግሞ ከቅድስት ድንግል ማርያም ያለ አባት የተወለደው እርሱ ኢየሱስ ክርስቶስ ነው ወደ ሰማይ ያረገው። ከሱ በፊት ማንም ወደ ሰማይ አላረገም። ከሱ በፊት ማንም ወደ ምድር አልወረደም፣ ወደ ሰማይም አላረገም። ኢየሱስ ክርስቶስ ብቻ ነው ከሰማይ የመጣው። ኢየሱስ ክርስቶስ ብቻ ነው ወደ ሰማይ ያረገው። ስለዚህ ይህንን ከሰማይ ከወረደው በቀር ወደ ሰማይ ያረገ የወጣ የለም ብሎ ቁጥር 13 ላይ ያስረዳል። ቁጥር 15 ላይ ደግሞ ይቀይረዋል። እሱ ደግሞ ምንድነው? ምሳሌ ነው። ምሳሌው ምንድነው? ሙሴ በምድረ በዳ የእግዚአብሔርን ሕዝብ በሚመራበት ጊዜ በምድረ በዳ ላይ እባብ ሰርቶ ነበር። የተሰራው እባብ ከእባብ ምልክቱ የተሰራው ለምንድን ነው የሚል አንዳንድ በደንብ ጠለቅ ያለ ጥያቄ ይኖራል። እሱን በደንብ አድርጎ መረዳት ያስፈልጋል። በዘኍልቍ ምዕራፍ 21 ቁጥር 8 ላይ እግዚአብሔር ሙሴን ምን ብሎታል? ከትልቅ ናስ የእባብ መልክ አስይዘህ ከትልቅ ናስ ስራ አለው። እባብን አስመስለ ስራ። እሱን ባዩ ጊዜ በእባብ የተነደፉት ሁሉ ይድናሉ አለ። እንግዲህ ይሄ መለኮታዊ ምስጢር ያለው ነው። የዛሬ ወንጌል ያ እባብ ከናስ የተሰራ ነው። ውስጡ ባዶ ነው። ከውጭ ግን ሲታይ እባብ ነው። በዛን ጊዜ እስራኤልን በመንገድ ሲጓዙ የሚነድፋቸው እባብ ነበርና እባቡ ከነደፋቸው በኋላ እንደገና ያን እባብ ሲያዩ በነደፋቸው እባብ እንደገና መድኃኒት እንዲሆንላቸው እግዚአብሔር አዘዘ። ስለዚህ እባቡ ሲነድፋቸው ቀጥታ የተነደፉት እስራኤላውያን ሄደው ያን የተሰቀለውን እባብ ያያሉ። ለምን? እዩ ተብለዋል። እዚህ ላይ የሚያሳየን መለኮታዊ ጥበብ ምንድነው? ምንም ይሁን ምን እግዚአብሔር አድርጉ ያለውን የሰው ልጅ እሺ ብሎ ካደረገ ይፈወሳል። እሺ ብሎ ካላደረገ ግን አይፈወስም። በዚህ ዘመንም እድናለሁ ብላችሁ እድናለሁ ብሎ አንድ ሰው መጥቶ እዚህ ቤት ማንኛውንም ተሳትፎ ቢያደርግ ይድናል። እድናለሁ ካለ በእምነቱ በጸበሉ ይድናል። ዋናው እድናለሁ ብሎ ማመን ነው። ዋናው አድርጉ የተባሉትን እሺ ብሎ ማድረግ ነው። እየነደፋቸው ያለ እባብ ነው። ጠላታችሁን እዩ ተባሉ። ነዳፊያቸውን አይተው እባቡን ባዩት ጊዜ ሁሉም ከሕመማቸው ዳኑ ይላል። እንግዲህ ይሄ ቃል በዛን ዘመን በዘኍልቍ ምዕራፍ 21 ከቁጥር 8 ላይ ይሄ ቃል የተነገረው በምስጢር ነው ወይም ደግሞ ትንቢታዊ ሐሳብ ነው። ፍጻሜው ግን ኢየሱስ ክርስቶስ ነው። እባቡ በምድረ በዳ እንደተሰቀለው ሁሉ ጌታችን ኢየሱስ ክርስቶስ በቀራንዮ ላይ ተሰቅሏል።
እባቡ መርዝ እንደሌለውና ውስጡ ባዶ እንደሆነ ሁሉ ጌታችን ኢየሱስ ክርስቶስም የሰዎችን ሕይወት ለማዳን መርዛማ ሕይወት ወደ ሕይወት ለመቀየር በቀራንዮ ላይ ተሰቅሏል። ውስጡ ባዶ እንደሆነ ሁሉ ኢየሱስ ክርስቶስም ከጥላቻ ከቂም ከዚህ ዓለም አሰራር ንጹሕና የዋህ መሆኑን ያስረዳል። ስለዚህ ምን አለ? የወንጌሉ ቃል ቤታችሁ ገብታችሁ ስትመለከቱ በሰማይ የሚኖረው የሰው ልጅ ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ወዶ የሰው ልጅ ይሰቀል ዘንድ ይገባዋል። ሙሴ በምድረ በዳ በሰቀለው እባብ ሰዎች ከተነደፉበት መርዝ ያን የተሰቀለውን የእባቡን ናስ እያዩ እንደዳኑ ሁሉ ዛሬም የጥላቻ መርዝ፣ የህመም መርዝ፣ ሰይጣን የሚያመጣው መርዝ ሰዎች በዛ ቢነደፉ ቀራንዮን ካዩ ይድናሉ ነው። ኢየሱስ ክርስቶስን ካዩ ይድናሉ ነው። ቃሉ ጋር ናችሁ። እዝጋ ማነው ሙቀት ስለሆነ የተኛችሁ መሰለኝ። አይዟችሁ እንዳትሸፈኑ፣ ዋናው መልእክቱን እዛችሁ ሂዱ። ስለዚህ የእባቡ ምስጢር ዋና ምስጢር ምንድን ነው? የእባቡ ምስጢር የኢየሱስ ክርስቶስን መሰቀል ቀራንዮን ነው የሚያሳየው። የዛሬ ዓመት እናንተም አስተማሪ ናችሁ። አቤት ስትሄዱ አስተማሪ ሁኑ። እስራ ቦታችሁ አስተማሪ ሁኑ። በደጃችሁ አስተማሪ ሁኑ። በልጆቻችሁ አስተማሪ ሁኑ። የእናንተ ኃላፊነት እዚህ ላይ አለበትና 30 እና 60 100 ያማረ ፍሬ የሚለው ይህንን ነው ወገኖች። አንድ 30 ሰው አስተምሮ ማምጣት እኮ ነው። 60 ሰው አስተምሮ ማምጣት እኮ ነው። ያንን ባያቀት እንኳን ራሳችሁ ተምራችሁ ለልጆቻችሁ መንገር አለባችሁ። አእምሯችሁ ማሰልጠን አለባችሁ። ክርስቲያን አእምሮ የሰለጠነ የሚናገረውን በምክንያታዊነት የሚናገር ነው። ዝም ብሎ እነገሌ ይሉታል ብሎ በግምት የሚናገር አይደለም። ክርስቲያን ከእግዚአብሔር ጋር መሆኑን አረጋግጦ የሚናገር ማለት ነው። ክርስቲያን ትዝ ያለውን የሚናገር ማለት አይደለም። ክርስቲያን ይሄ ግን ነው ያ ግን ነው ይሄ ያስፈልግም የሚል አይደለም ማለት አይደለም። ክርስቲያን እውነቱን የሚናገር ነው። ስለዚህ ያ በዘኍልቍ ምድረ በዳ ላይ የተሰቀለው እባብ በትልቁ ተራራ ላይ ሆኖ ከታች በትንንሽ እባብ የተነደፉትን ሰዎች ከተነደፉበት መርዛማ ነገር የተሰቀለውን እባብ ሲያዩ እንደዳን ሁሉ የነሐሱን ብረት ሲያዩ እንደዳን ሁሉ ዛሬ በመርዛማው ዓለም ውስጥ የፍጥረታት ሁሉ መርዝ ወደ እናንተ ሕይወት ይመጣ። የተሰቀለውን ቀራንዮ ላይ ስለ እናንተ የተሰቀለውን ካየን እንድናለን። ይሄ ነው ዋናው የትምህርቱ ዋናው። ቀራንዮ ላይ የተከፈለው ዋጋ ስለኛ የተሰቀለውን አምላክ ስለኛ ዋጋ የከፈለውን አምላክ እሱን ካየን እንድናለን ነው። ይሄ ዋናው ነገር ነው። ቀጥሎ ደግሞ መስፈርቶች አሉ። እነዚህ ቀጥሎ ያሉት መስፈርቶች ወደ እግዚአብሔር በምንቆምበት በምንቀርብበት ጊዜ የምናደርጋቸው ነገሮች ናቸው። በመዝሙሩ ላይ እንደታዘዘው ተቀነዩ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። በምን አይነት ፍርሃት ያለ እንደሆነ በፍቅር ፍርሃት፣ በልጅነት ፍርሃት፣ እግዚአብሔርን በመውደድ ፍርሃት፣ እግዚአብሔርን በማፍቀር ፍርሃት ወደ ለእርሱ ተገዙ ይላል። ምን በሉ? ተገዙ። እንዴት እንገዛለን? ለእግዚአብሔር እንዴት ነው የምንገዛው? በቀራንዮ ላይ የተሰቀለውን አምላክ እንዴት ነው የምናየው? እንዴት አድርገን ነው የምንገዛው? እንዴት አድርገን ልንገዛ እንችላለን? በቀራንዮ ላይ የተሰቀለውን ጌታ እንዴት አድርገን ልንገዛለት እንችላለን? ትእዛዙን በመጠበቅ ሌላስ? አንደኛው ትእዛዙን በመጠበቅ ነው። ቃሉን በመፈጸም እንግዲህ ትእዛዙም ቃሉም ሁሉም ነገር ከሕጉ ሁሉ በላይ ዋናውና ዋና የመጨረሻው ፍቅር ነው።
እነኚህ መጨረሻ ማሰሮች ናቸው። ሌላም ተጨማሪ ያለ ቅዱስ ጳውሎስ እንደተናገረው እምነት፣ ተስፋ፣ ፍቅር እነኚህ ሶስቱ ለእግዚአብሔር የምንገዛባቸው ዋና ነገሮች ናቸው። እግዚአብሔርን የምናከብርባቸው ዋና ነገሮች ናቸው። እምነት እግዚአብሔርን ቀራንዮ ላይ ያለውን እሱ ያድነኛል፣ ከዚህ ዓለም መከራ ያድነኛል ብሎ ማመን። ተስፋ ያ የመዳን ቀን የሚከናወንበት ተስፋ እንደሚመጣ በአእምሮ መረዳት። ፍቅር ያ የሚከናወንበት ቀን እስኪመጣ ድረስ ካለው ከአብረው ከሚኖረው ማህበረሰብም ሆነ ምን ከሁሉም ጋራ እግዚአብሔራዊ ፍቅር፣ ወንድማዊ ፍቅር፣ ፍቅረ ቢጽና ፍቅረ እግዚአብሔር እየሰጡ መኖር ማለት ነው። ስለዚህ እንደዚህ ሲሆን እግዚአብሔርን እንፈራለን ማለት ነው። አለያ እኔ ሰው ምን ያደርገኛል እያሉ ከሰው ጋር እየተዋቀሱ ሲሰዳደቡ እየዋሉ ደግሞ እንደገና ቤተክርስቲያን መጥቶ እዚህ የሙጥኝ ማለት ከሻራ ያመጣል። መምጣቱ ጥሩ ነው፣ እንዳትመጡ እያልኩ አይደለም። እንዳትቀሩ አይደራችሁ። ምንም ቢሆን ምን የትኛውም የኃጢአትና የመተላለፍ ችግር ይኖር እንዳትቀሩ። አንድ ቀን የምትለወጡበት ቀን አለ። ቅሩ እያልኩ አይደለም። ከእግዚአብሔር ቤት ከእግዚአብሔር ፍቅር የሚለየው ክርስቶስን ያመነ ሰው ምን ሊሆን ይችላል? ቅዱስ ጳውሎስ ምንድን ነው ያለው? የእኛ አራያ መኑ ይከዳኒ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ነው የሚከለክለኝ? ሰይፍ ነው? ሰይፍ ነው? መከራ ነው? ረሃብ ነው? መጠማት ነው? መታረስ ነው? ማን ነው ከክርስቶስ ፍቅር የሚከለክለኝ ነው የሚለው። ስለዚህ ምን ቢሆን ምን ክርስቶስ በእናንተ ሕሊናና በእናንተ ልብ ውስጥ አለ፣ አብሮ ከእናንተ ጋር ይኖራል። ነገር ግን ቅድም እንዳልኳችሁ የመከናወኛ ቀን የምትፈልጉትን ነገር የሚከናወንበት ቀን እስኪመጣ በተስፋ መጠበቅ ያስፈልጋል። ተስፋችን እንዳይጨናገፍ፣ ጥላቻ የሚባለው ሾተ ላይ ተስፋችን እንዳያመክነው በፍቅር ካባ መኖር ይገባናል። እንዲያው እስቲ ሰው ለሰው ያለው ክብርና ሞገስ፣ ሰው ለሰው ያለው ጸጋ በእውነቱ ከሌላ ይገኛል እንዴ? ሰው ለሰው የሚሰጠውን ሰላምና ፍቅር በምድር ላይ ቁሳቁስ ለሰው አይሰጥም። ቁሳቁስ ለሰው ተስፋ አይሆንም። እግዚአብሔርን ትተው አገራቸውን ዘንግተው ሃይማኖታቸውን ትተው ሰዎች ወደ ቁስ ሄደዋል። ዛሬ ሮቦት የሚባል አርቲፊሻል ኢንቴሊጀንስ ስታወራው ያወራሃል፣ ስታናግረው ያናግራል፣ የተሞላው ይናገራል። አንተን የሚመስልና ለአንተ የሚያሳርፍ ነገር ግን ፈጽሞ ሊሰጥ አይችልም። እና ወገኖቼ ለእኛ የሚመስለንን የሚሆነንን የሚያስፈልገን የሚሰጠን ሰማይ የወረደው የድንግል ማርያም ልጅ ወደ ሰማይ ያረገው በክብር ያረገው እንደገና በኋላም በክብር ደመና ከቅዱሳኑ ጋር ለፍርድ የሚመጣው እርሱን በሕይወታችን ሳንታክትና ሳንሰለች በማመንና በመታዘዝ እንድንኖር አምላካችን ይርዳል። ቀጥሎ የሌሎቹ ተጨማሪ መስፈርቶች ደግሞ ጾም ነው። መጾም ከእህል ብቻ አይደለም። መጾም አሁንም እንዳልኳችሁ ከጥላቻ መጾም፣ ከክፉ ነገር መጾም፣ የምንወደውን ነገር መተው መከልከል ነው መጾም። ስለዚህ ቅዱስ ያሬድ ይጹም አይን ይላል። አይን ይጹም ክፉ ከማየት፣ አፍም ይጹም ክፉ ከመናገር፣ እግር ይጹም ወደ ክፉ ከመሄድ፣ እጅ ይጹም ከምን ከመጥፎ ነገር። እጅ ምን ይስራ? ይመጹት። እንደዚህ አካላቶቻችሁ ሁሉ እንዲጾሙ እንታዘዛለን። እነኚህን ካልተገበር እህል ብቻ ይጹም የሚል የለም። እህል ብቻ ጾሙ የሚል ነገር የለም። ስለዚህ በዚህ ቀን በዚህ ሰዓት እስካሁን ከአእምሯችሁ ላይ ተቀምጦ አልቻላችሁት ያስቀመጣችሁት
ነገር ካለ ታረቁ፣ ይቅር በላችሁ። ሰውየውም ወይም ሴትዮዋን እህቴ ይቅር በይኝ በክርስቶስ ፍቅር በሏት። እምቢ ካሏችሁ ደግሞ ራሳችሁ ይቅር በሉ። በቃ አለቀ። ያኛው ሰውዬ ተሸክሞ ሲለት አይኖር ምን ያደርግለታል? ያከሰዋል፣ ያጠቁረዋል፣ ያገረጣዋል እንጂ አያሳድገው፣ አያሳብረው፣ አያሳርፈው። ሲያሰቃየው ያለ እንቅልፍ ያሳድረዋል። ባየው ቁጥር እየተናደደ ባየሽው ቁጥር እየተናደድሽ ከመኖር ባየሽው ቁጥር ደስ ብሎሽ ብትኖሪ ጥሩ ነው። ምክንያቱም ዛሬ የምናየውና ዛሬ የሆነው ነገር ነገ ይለወጥና አዲስ ይሆናል። ዛሬ በብዛት ያሳደዳችሁ ሰው ነገ በብዛት የእናንተን ክብርና የእናንተን ጸጋ የእናንተን ክብር የእናንተን መልካም ነገር የሚሰብክ እስከ መሳደድ ድረስ የሚቆምላችሁ ሰው ይሆናል እና ጊዜያት የሰዎች ሁኔታ ተለዋዋጭ ስለሆነ ዛሬ የጠላችሁ ሰው እስከ ዘላለም ትጠሉታላችሁ ማለት አይደለም። ስለዚህ ነገ ወንድም ወዳጃችሁ ስለሚሆን ዛሬ ያንን ሰው መታገስ፣ መጸለይ ወደ እግዚአብሔር። የሰው ልጅ ኮኔክት አለው፣ ኃይል አለው፣ ፓወር አለው። ፓወሩ ማነው? መንፈስ ቅዱስ ነው። ፓወሩ ምናልባት ከዛ ሰውዬ ተላቆ ከሆነ ይቅር አልልም አልታረቅም የሚለው ኮኔክሽኑ እስከሚሰራ ድረስ የእናንተን ኮኔክሽን እንዳይቋረጥ ከመንፈስ ቅዱስ የእናንተ መስመር እንዳይቋረጥ ከመንፈስ ቅዱስ መጠንከር አለባችሁ። የሁለታችሁም ከተቋረጠ ያኔ ሰይጣን ደስ አለው። የእናንተ ልቡና የመፈንጫመር ሜዳ ነው የሚያደርገው ሰይጣን የጥላቻ ጦሩን ይወረውራል። ልባችሁን ሲወጋ ሲያደማችሁ ይኖራል። ስለዚህ ሳትደሙ ሳትቆስሉ በሰላም ለመጾም በሰላም ለመኖር ከፈለጋችሁ የኢየሱስ ክርስቶስን ትእዛዝ መፈጸም አለባችሁ። ምን አደረገ እሱ? ለሚመቱት ለሚገርፉት ሁሉ ምን አለ? ይቅር በላቸው። አልተገረፍሽ፣ አልተሰደብሽ። ምናልባት ገላምጦሽ ይሆናል፣ ገላምጣሽ ሊሆን ይችላል። እንዲሁ እውነት እንነጋገር ከተባለ ለምንድን ነው መተው ያቃተን ያለ እንደሆነ አእምሯችን በወንጌል አልሰለጠነም፣ አላደገም። እኛም ብንሆን ተማርነው እንጂ ውስጣችን በደማችን ገብቶ አልገዛንም። እውነት እንነጋገር። እናንተንም ክርስትናው በደማችሁ ውስጥ ገብቶ አልገዛችሁም። ደስ የሚለው ነገር ተጣላንም ምንም አልን እግዚአብሔርን ፈላጊዎችና በቤቱ ጸኞች ስለሆን ይሄ ትልቁ ዕድላችን ነው። ትንሹና ደካማው ግን በትንሽ በትልቁ መጣላት ነው። አትጣሉ አይደለም። ወንጌልም ራሱ ይህን ስለሚያውቅ ምን ይላል? ተነጋገሩ፣ ተንቡ ወይ ታብሱ፣ ተቆጡ። ነገር ግን ፀሐይ እስከሚጠልቅ ድረስ አትተው፣ አይቆይ በውስጣችሁ ጥላቸው ነው የሚለው። ፀሐይ እስኪጠልቅ እስከ ያርብ ፀሐይ እስኪገባ ጠዋት ተጣልታችሁ ከሆነ ከሰዓት ሄዳችሁ መታረቅ። የጥንት ክርስቲያኖች ይጣላሉ። ከተጣሉ በኋላ ወዲያውኑ ከመምህራቸው ከንስሐ አባታቸው ሄደው ሁለቱም አንድ ላይ ይፍቱኝ ይባባሉ። ቤተ ክርስቲያን ሄደው ተያይዘው ሄደው ይፍቱኝ ይባባላሉ። ይገርማችኋል። አሁን ይሄ በግብፅ ቤተ ክርስቲያን እስካሁን አለ ይመስለኛል። ግብፅ ላይ ምንም ቢሆን ቤተሰብና ቤተሰብ ቢሆን ከቤተሰብ ውጭ የሆነ ቢሆን ሲጣሉ ቪዲዮ ቤተ ክርስቲያን ማታ ሳይመሽ ታርቀው ነው ሌሊቱን የሚጀምሩት። እኛ ገርስ ከኛ ገርስ እንደ ገንዘብ ጥላቻ ትራንስፈር እየተደረገ የሚጠቅመው ነው። ሳንቲም ትራንስፈር ቢደረግለት ሻይ ይጠጣበታል፣ መጽሐፍ ይገዛበታል፣ ብዙ ነገር ያደርግለት። ሰው እንዴት ጥላቻ ትራንስፈር ያደርጋል? የቤተሰቡ ጥላቻ ለቤተሰብ ምን ያደርጋል? ይሄ ሰይጣንን መርዳት ነው። ሰይጣንን የምንረዳበት መንገዱ አንደኛው ጥላቻን ማስተላለፍ ነው። ጥላቻን ማባዛት ረዳ ነው። ሰይጣን ሳይከፍል ኮፒ እያደረግን ከንጹህ አይምሮ ላይ እየከተትን ያኛውን አይምሮ እየመረዝን እንሄዳለን ማለት ነው። ይሄ የሰይጣንን እድል የሰይጣንን ስራ የሚያቀድ ነው የሚሆን። መንፈስ ቅዱስን እያስወጡ ሰይጣንን ማስገባት ነው። አጠቃላይ የሰው ልጆችን መጥላት፣ ማጥላላት፣ እንዲጠሉ ማድረግ፣ ማደን፣ ማሳደግ
በሰው አይምሮ ላይ ንጹህን አይምሮ መርዝ መጨመር ማለት ነው፣ መመረዝ ማለት ነው። ይሄ ደግሞ የኛ ስራ አይደለም፣ የዲያብሎስ ስራ መሆኑን አውቃችሁ ከይሳት ጀምሮ በቻላችሁት መጽሐፍ ሁሉ ይህንን ጾም ስትጀምሩ በፍቅር እንድትጀምሩ አውቃለሁ። የደብረ ኃይል ልጆች በጾም ወቅት አካፍላችሁ እንደምትፈስኩ በጾም ወቅት ለተቸገሩት ፈጥናችሁ እንደምትደርሱ አውቃለሁ። በብዙ መንገድ ብዙ አይነት ስራ ተሰርቷል። ትኩራት አለ። ሰው ተቸገረ ሲባል ብድግ እያደረጋችሁ እንደምታወጡ በዚህ እንኮራለን። ከመጽሐፍ ቅዱስ ጥቅስ ሳላወጣ ያደረጋችሁት እንኳን ባስታውስ አፈር ተንሸራቶ ለጎዳቸው ሰዎች በየቦታው ስንሰጥ በጎንደር በኩል በደቡብ በኩል ስንሰጥ ነው የከረመው። የጎንደሩን በኩል ወዲያው ግንኙነት ስለነበር ከሰዎች ጋር አደረስን። አሁን የጎፋውን ደግሞ ሰሞኑን ልከናል። ማይክል ታደለ በሚባል ሰው ልከናል። እንዴት እንደደረሰ ሙሉ መረጃ ያስረዳናል። እና ጾም ማለት እንደዚህ ነው፣ ለተቸገሩት እያካፈሉ መብላት። አሁንም ብዙ ወገናችን ተቸግሯል። ሰይጣን በሰራው ስራ ሰይጣን በምዕራባውያን ላይ አድሮ የራሳችን ክብር እንዳይኖረን የራሳችን ማንነት እንዳይኖረን ኢትዮጵያ የምትባል ትልቅ ሀገር እያለችን አባቶቻችን ድሮ ተሰደው በስደት ሀገር እንኳን ስለ ኢትዮጵያ ዜግነታችሁን ቀይሩ ሲባሉ ቢያን ቀይሩ ዜግነታችን ብለው ከነጮች በላይ በጦርነት አውድማ በሁለተኛው የመጨረሻው ክፍል የዓለም ጦርነት ጊዜ ብዙዎቹ ዜግነታችሁን ቀይሩ ሲባሉ ቢብለው አንቀይርም ብለው ኢትዮጵያን እንዴት እንቀይራለን ብለው መከራ የተቀበሉባት ታላቋን ሀገራችን ምን አይነት ሀገር ናት ይህች ሀገር? አበሻ አለ በዚህ ጦርነት መካከል ተብሎ በጀርመንና በጣሊያን እስኪጠና ድረስ በሁለተኛ ዓለም ጦርነት ጊዜ እና ቢሳጋ በጣሊያን ላይ የኢትዮጵያን ሕዝብ ደም የኢትዮጵያን ሕዝብ መዋረድ የሰሩ ትልልቅ ሰዎች የኖሩባትን ሀገር ዛሬ ኩታራ ጥላቻ እየጠባ በጥላቻ አድጎ የ25 ዓመት የ30 ዓመት ኩታራ በሰፈር እየተዋደነ የኢትዮጵያ ማንነት ሊለውጥ ቢሯሯጥም ኢትዮጵያ ግን ፈጽሞ የሚለወጥ ሀገር አይደለችም። በእግዚአብሔር በአምላኳ ጸንታ የምትኖር ሀገር ናት። እሱን አምናችሁ አምነን ኦርቶዶክሳውያን ያኖርናት አባቶቻችን ያኖሯት የሰጡን ሀገራችን ስለሆነች ጥላቻን ከመካከል እያስወጣን በዚህ በጾማችን ወቅት የተቸገሩትን እየረዳን የተቃጠሉትን ቤተክርስቲያን የተቸገሩትን ክርስቲያን እየረዳን እግዚአብሔርን አንተ እርዳን እያልን እንድናሳልፍ ይህንን ጾም እለምናችኋለሁ። በጥላቻ ተርታ እንዳትሰለፉ። ጥላቻ የእናንተ አይደለም። መለያየት አሁንም እንዳልኳችሁ ነጮቹ ያመጡብን ነው። ጀርመንና ጣሊያን በዚህ የጦር ግንባር ነጭ ጥቁር አበሻ አለ ይሆን ፈልጉልን እያየለ ሲመጣ ጦር ማለት ነው። ግን ነበሩ ከኢትዮጵያ ተማርከው ወጥተው የዓለም ጦርነትን ያሸነፉ አብረው መጨረሻ ላይ በትልልቅ ደረጃ ላይ ሲደርሱ ባሉ እንግዲህ ዜግነታችሁን ቀይሩ ሲባሉ አንቀይርም ብለው በሰው ሀገር ተከብረው በሀገራቸው የተዋረዱ ብዙ ወገኖች አሉ። ግን ድሮ ሀገራችን ታላቅ ናት። እነሱ አክብረዋት ነው የሄዱት። ትልቅም የሆነችው በዚህ ነው። አሁንም እናንተ እኛ የሚጠበቅብን ትልቅ ሆነን ከፍ ብለን ነው መብረር ያለብን። በየሰፈር በየቋንቋ የሚያጓድነውን ማውገዝ አለባችሁ። ይሄ የክርስቲያን የኛ አይደለም። ጠላት የተከለው አረብ ነው መለያየት። ጠላት የተከለው ፕላንት ነው መለያየት። ከኛ አይምሮ ላይ ሊያድግ አይገባም። የኛ ቋንቋችን ኢየሱስ ክርስቶስ ነው። ቋንቋችን ድንግል ማርያም ናት። ቋንቋችን ሰውነት ነው። ከዚህ ውጭ ያለው የሰይጣን ሁሉ መሳሪያ ነው። እንዳትቀበሉ። በእውነቱ እግዚአብሔር መንፈስ ቅዱስ ይህንን ያውግዝልን። የዘረኝነትና የመለያየት መንፈስ እግዚአብሔር መንፈስ ቅዱስ በዚህ ጾም ይምታልን። ወንድሜ እህቴ ወገኖቼ ተባብሎ ሰው እንደ ጥንቱ የሚኖርበትን ዘመን ያምጣልን። ወስብሐት ለእግዚአብሔር።